በእውነት በላከህ ጌታ እምላለሁ ላ አጅዱ ለሁ መስለከን ማስገባ የለኝም አልኩት። የአባህር الحق بيالي ተከተለኝ ለኮ ይላል ከረሃብ የተነሳ አንዳንዴ መሬት ላይ ወድቄ ገላብ ከሶስት ሰው እንደጠጣ ታልቃለች። ዛሬም እንግዲህ አቡ ሁረይራ ጾምን ልትውል ነው በየው ሁረይራ ይقول لا ادري እየጨመረ ነው እየቀነሰ እንዳለ ነው እንደሞላ ነው ብርጭቆ ኩባያው እንደሞላ ነው። بسم الله الرحمن الرحيم وصلى الله وسلم وبارك على نور المبين وآله وأتباعه إلى يوم الدين أما بعد سلام من الله عليكم ورحمته سمي هون متت سراويت ليعطبت يچلالو عند تاريخ لاوس أبو هريرة رضي الله تعالى عنه تواكي حديث زغاب أبو هريرة اندي ይለናል እኔ ይላል ሐዲስን በመዘገብ ወቀት ላይ ነው ግዚያውን ያጠፋ አቡ ሁረይራ ሚበለው አልነበረው እኔ እኮ ይላል ከረሃብ የተነሳ አንዳንዴ መሬት ላይ ወድቄ ገላበጣለሁ ይላል። መሬት ላይ ወድቄ ገላበጣለሁ በጣም እርቦት ማለት ነው። ድንጋይ ሁሉ ያስር ነበር አቡ ሁረይራ ረዲየላሁ ተዓላ ዐንሁ። እንዲህ ነው እንግዲህ ለፍተው ዲኑን ያቀበሉና አንዴ በጣም ራበኝ። ቤታቸው ወስደው እንዲመግቡኝ የነብዩን ባልደረቦች ፈለኩ። መንገር ላይ አቡበክርን ጠበቅኩት። ሰላምታ ሰጠሁት መለሰልኝ። ከዛም እኔ ማቀውን የቁርአን አንቀጽ ጠየቅኩት። والله ትርጉሙ ጠፍቶኝ አይደለም ማለት ምናልባት አቡ ሁረይራ የተሻለ ግንዛቤ ሊኖረው ይችላል በዛ አንቀጽ ላይ። አቡበክር ሲዲቅም የጠየቅኩትን የቁርአን አንቀጽ አብራርቶልኝ ተሰናብቶኝ ሄደ። ከዛ ዑመር መጣ። አላማዬ ግን እንዲያስከትለኝ ጥያቄውን መልሶ እንዴት ነው ምሳል በላ እንሂድ ይለኛል ነበር። የአቡ ሁረይራ ግን አላለኝም። ከዛ ዑመር ኢብኑ አልኸጣብ መጣ። ፈሰለምቱ ዐለይሂ ሰላም አልኩት። የቁርአኑን አንቀጽ ጠየቅኩት አብራራልኝ መለሰልኝ። ከዛም ሄደ አላስከተለኝ እንደራበኝ ነው በጣም። فجاء ابو القاسم ይላል የቃሲም አባት የዓለማት ዝነት ነብይ መሐመድ መጡ። فرآني ይላል ተከብለው አዩኝ። فعرف ما في وجهي وقلبي ፊቴም ላይ ውስጤም ላይ ያለውን ስሜት አወቁ። ተከብለው አዩኝና يا አባህር الحق بيالي ተከተለኝ አሉኝ። እሺ ብዬ ተከተልኳቸው። ቤታቸው እንደደረሱ አስፈቀዱና መልእክተኛው ገቡ። እኔም ገባው። ከዛም የተቀመጠ ወተት በቃ አገኙ። የተቀመጠ በኩባያ በብርጭቆ። ከዛም የት ነው የመጣው ብለው ጠየቁ ባለቤቶቻቸው። እገሊት ነው የላከችልዎት ወይም እገሌ ነው የላከልዎት። ከዛም አቡ ሁረይራ ተደሰትኩ። ምግብ ቤታቸው መኖሩ ብዙ ላይኖር ይችላል። ስለዚህ በጣም ደስ አለኝና ጠጣለሁ። ነብዩ ጠጣው ሲሰጡኝ እኔም ጠጥቼ ረሃቤን አስታግሳለሁ ብዬ ስዘጋጅ ያ ባህር አንተ አቡ ሁረይራ አህሉ ሱፋ ንድና ጥራልኝ ተባልኩ። አህሉ ሱፋ ማለት ከነብዩ መስጂድ ጥግ የሚኖሩ ቤትም ትዳርም ስራም የሌላቸው በነብዩ ያመኑ እሳቸው ባልደረቦች ናቸው። ማደሪያ ስለሌላቸው መስጂዱ ጥግ ላይ ማረፊያ ቦታ ተሰርቶላቸዋል። አብዛኞቹ የሚለብሱት ልብስ የላቸው። ጥራቸው ተባልኩ። ብዙ ናቸው እስከ 300 ይደርሳሉ። ከዛም አቡ ሁረይራ ጥራ ተከዝኳል። እርቦኝ ረሃቤን አስታግሳለሁ ስል አህሉ ሱፋን አንጋግቼ ልመጣ ታዲያ እነሱማ ገና 3 ሰው ሲጠጣው ያልቅብኝ የለ ተከዝኳል። አቡ ሁረይራ ግን ምን አረጋለሁ የመልእክተኛውን ትእዛዝ መቀበል አለብኝ። ከዛም አቡ ሁረይራ አህሉ ሱፋን አሰልፎ አመጣቸው። እንደመጣው መጀመሪያ አጠጣለሁ ብዬ ተስፋረው ነብዩ ይጠጣሉ እኔ ከዛ አንድ ሁለት ሰው ቢደርሰው ነው። ከዛ አቡ ሁረይራን እቃውን አቀበሉኝና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠጣሉኝ። በቃ 3 ሰው እንደጠጣ ታልቃለች። ዛሬም እንግዲህ አቡ ሁረይራ ጾምን ልትውል ነው ብዬ በውስጥ ያሰብ ግን ደግሞ መልእክተኛው መታዘዝ አለብኝ። ሰጠውት ለአንደኛው ግለሰብ ጠጣ እስኪጠግብ። ረሃብ ላይ ነው የነበሩት። ምግብ አልበሉ ምናልባት ለቀናት አልበሉ። ሆዳቸው እስኪሞላ ጠጣ ነው። ለሁለተኛው ይሰጣዋል እሱን ግጥም አርጎ ጠጣ። ለሶስተኛው ይሰጣል ያም ይጠጣል። እየተከታተሉ አንዱ ሲጨርስ አንዱ አቡ ሁረይራ ይقول لا ادري እየጨመረ ነው እየቀነሰ እንዳለ ነው እቃው እንደሞላ ነው ብርጭቆ ኩባያው እንደሞላ ነው ወተት። يقول አቡ ሁረይራ ሁሉም ጠጠው ጠግበው መልእክተኛውን ተሰናብተው ወጡ። ሳየው እቃው እንደሞላ ከዛም አመጣውና ለአላህ መልእክተኛ ሰጠዋቸው።
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ እኔ እናንተ ቀረናል አዋልኳቸው። ከዛም ፈገግ አሉና ጠጣሉ። ጠጣዋል ሰጠዋቸው። ጨምራሉ አሁንም ጠጣዋል። ያ ባህር እሽረብ ጠጣሉ። እንደገና ጠጣው። ጠጣ ይሉኛል እጠጣለሁ። በምን ላስገባው? የቀናት ረሃቤ አለቃል። ከዛም ጠጣሉ። فقلت والذي بعثك بالحق በእውነት በላከህ ጌታ እምላለሁ لا أجد له مسلكا ማስገባ የለኝም አልኩት። ሆዴ ሞልቷል። ከዛም ነብዩ ፈተበሰም ፈገግ አሉና فسمى الله وحمد الله اللهን አመስግነው የአላህን ስም አውስተው መጠጣት ጀመሩ አለይሂ ሰላቱ ወሰላም። እዚህ ታሪክ ብዙ ነገር እንማራለን። አንደኛ የነብዩ ሰለላሁ ዐለይሂ ወሰለም ተአምር ሰሃቦቹ ይህን ሲያዩ ኢማናቸው ምን ያህል ሊጨምር እንደሚችል ማመን አይከብድም። አቡ ሁረይራ ኢማኑ እንዴት ስር ሊጠልቅ እንደሚችል መመልከት ይቻላል። በአንድ ብርጭቆ በርካታ ሰዎች ሲጠጡ ምንም ሳይጎል ማለት ነው። ሁለተኛ የነብዩን አለይሂ ሰላቱ ወሰላም ስነ ምግባር እናያለን። ራስ ወዳድ አይደሉም፣ ሰልፍለስ ናቸው። ከራስ በላይ ለሌላው የሚኖሩ ናቸው። ተርበው የሚያጠግቡ ናቸው። እሳቸውም አልበሉም፣ እርቧቸዋል። ሁሉን ቁመው አጠጥተው ከራስ በላይ የሚሻል ለሌላው መቆረስ፣ ለሌላው ራስን መስጠት አለይሂ ሰላቱ ወሰላም። ለዚህ ነው ከነፍስ በላይ የወደዷቸው። ሶስተኛው ሊደር መሪ ሲባል መጨረሻ የሚጠቀም በሌላም ገለጻቸው ላይ አኺሩሁም ሹርበን ይላሉ። ሊደር ከሁሉም በኋላ ነው የሚሆነው። አስተናጋጅ ነው፣ መሪ ነው። እርሳቸው ቁመው አጠጥተው መጨረሻ ነው የጠጡት። አራተኛ ሰሃቦቹ የነበሩበትን መስገባ፣ ችግር፣ ርዛት፣ ረሃብ እንመለከታለን። አንዳንዱ ሰው ችግር ሲነካው እምነቱን ለቆ ሁሉ ሊሸሽ ይችላል። እነሱ ግን በችግር ውስጥ ኢማንን እያጣጣሙ ፈተናውን አልፈውታል። ይሄ የኢማን ጥንካሬን የዓለም ንጉሶች አደረጋቸው። በርካታ አስተምህሮቶችን ከነዚህ ከመሰሎቹ ማውጣት ይቻላል። ስድስተኛ የአቡ ሁረይራ አሁን ሐዲስ የነብዩን ዋና ሐዲስ ዘጋቢ ማለት አቡ ሁረይራ ነው። ግን ስማርት ነበር። ሰውን አብሉኝ መግቡኝ ለማለት ሀያ ይዞታል። ግን አዲስ አፕሮችን ተጠቀመ። የቁርአን አንቀጽ ይጠይቅና ካዋራው በኋላ ተከተለኝ ምሳ በልተሃል እንዴ? አያችሁት እንዴት አቡ ሁረይራ አፕሮቹ እንዴት ስማርት እንደነበረ። ሰሃቦች ሲባሉ ጂኒየሶች ናቸው፣ ስማርቶች ናቸው። ለዛ ነው ትላልቅ የዓለምን ስልጣኔዎች ነፋርስን ነሩምን ድባቅ መተው በ23 ዓመት የዓለም 1/3 ኮንትሮል ያደረጉ። በ23 ዓመት ጉዞ ውስጥ በርካታ አስተምሮ ማውጣት ይቻላል። ሌሎችን በሌላ ክፍል እንመለከታለን። ወሰለላሁ ወሰለም ወባረከ አላ ነቢይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።